ለረጅም ጊዜ ፕሮዳክቲቪቲ ሲባል ሁልጊዜ ወደፊት ፑሽ ማድረግ ሁልጊዜ ጠንክሮ መስራት ብቻ ይመስለኝ ነበረ። ነገር ግን እንደዛ አይደለም። እንደ ሰዎች 24/7 ልንሰራ አንችልም፣ ወይም ደግሞ በርናውት ያጋጥመናል፣ ስሎዳውን እንሆናለን፣ ይደክመናል እንደ ሰው። የዛን ሰዓት ደግሞ ሲደክመን ራሳችንን እንደ ሰነፍ እንመለከታለን። እኔ ለረጅም ጊዜ ራሴ እንደዛ ነበር ስመለከት የነበረው እና ያ ደግሞ ትክክል አይደለም። ብዙዎቻችንም ይሄ በርናውት ማድረግን መድከምን ግሎሪፋይ እናደርገዋለን። ሲደክመን እንደዛ ከጥቅም ውጭ እስክንሆን ድረስ በርናውት ስንሆን ነው በደንብ እንደሰራን የሚሰማን። ያ ደግሞ ትክክል አይደለም። እኔም ፐርሰናሊ ትክክል አለመሆኑን በደንብ የተረዳሁት ፊል ጉድ ፕሮዳክቲቪቲ የተሰኘውን የአሊ አብዳል መጽሐፍ ካነበብኩ በኋላ ነው። ፕሮዳክቲቪቲ ሞር ስለመስራት በደንብ ፑሽ ስለማድረግ ሳይሆን በደንብ ፕሮአክቲቭ የሚያደርጉን ነገሮችን ስለመረዳት እና ፕሌይፉል በሆነ መንገድ እንዴት ስራችንን ፕሮአክቲቭ ሆነን መስራት እንችላለን የሚለውን ነገር የሚሞግተን መጽሐፍ ነው። በጣም ቆንጆ የሆነ መጽሐፍ ነው። ከረዥም ጊዜ በኋላ በቡክ ሪቪው ተመልሻለሁ ማለት ነው። አብራችን ቆዩ። እኔ ይህንን መጽሐፍ ያነበብኩት በፒዲኤፍ ፎርማት ነው። ስለዚህ አክቹዋል ፒዲኤፉን የምትፈልጉ ከሆነ ከዛም በተጨማሪ እኔ ሳነብ ያስኳቸውን ኖሽን ላይ ያስኳቸውን ኖቶች ሼር ስለማረጋችሁ መጨረሻ ላይ የት እንደምታገኙ ተነግራችኋለሁ። አብራችሁን ቆዩ። ከዛ በፊት ስለ አሊ አብዳል እስቲ በተወሰነ ልበላችሁ። ማለት ወደ እሱ መጽሐፍ ዳይሬክትሊ ከመግባታችን በፊት አሊ አብዳል ማን ነው የሚለውን በተወሰነ ነገር ልበላችሁና እንቀጥላለን። አሊ አብዳል ማለት ያው ብዙዎቻችን እናውቀዋለን ብዬ አስባለሁ። ከ6 ሚሊዮን በላይ ተከታይ ያለው ዩቲዩብ ላይ ስፔሻሊ ተከታዮች ያሉት በጣም ታዋቂ ክሬተር ነው እና በፕሮዳክቲቪቲ አሉ ከሚባሉ ጉሩ ተብለው ከሚጠሩ ሰዎች መካከል የመጀመሪያው ነው። እኔም ፐርሰናሊ በጣም ብዙ ነገሮችን ከሱ ተጠቅሜያለሁ ብዬ አስባለሁ። ትልልቅ ክሬተሮችም ልክ እንደነ ክሪስ ዊሊያምስ ሳይቀሩ የአሊ አብዳል ተማሪዎች ናቸው እና በጣም ትልልቅ የሚባሉ ክሬተሮችን በደንብ ሰፖርት ያደረገ በፕሮዳክቲቪቲ እንዲሁም ደግሞ በዩቲዩብ ፓርታይም ዩቲዩበር በሚለው ፕሮግራሙ እናውቀዋለን አሊ አብዳልን። ኢንስታግራም ላይ ከ1 ሚሊዮን በላይ ተከታይ፣ ኤክስ ላይ ከ300,000 በላይ ተከታይ። በጣም ደግሞ የሚያስገርመው ብዙ ሰዎች የሚገረሙበት ወደ 300,000 የሚጠጋ ኢሜል ሰብስክራይበር አለው። ባልተለመደ ሁኔታ ኢሜሉን ራሱ በደንብ ሰብስክራይብ አድርገው የሚከታተሉ ሰዎች አሉ። ከነዛ መካከል አንዱም እኔ እገኝበታለሁ። ከዛም ውጭ የምጠቀምበትን የዩቲዩብ ቦርድ ኖሽን ላይ የእሱን የዩቲዩብ ቦርድ ነው የምጠቀመው እና በብዙ መንገድ ፕሮዳክቲቭ ሆነ እንድንሰራ ከሚረዱ ጥሩ የሚባሉ ክሬተሮች መካከል አሊ አብዳል ይገኝበታል ማለት ነው። ከዛም ውጭ ቆንጆ የሚባል ፕሮፊት ማርጂን ያለው ላይክ በአመት እስከ 5 ሚሊዮን ብር ኔት ፕሮፊት እንዳለው ብዙ ሚዲያዎች ላይ ሲነገር ሰማለሁ እና ከዛም ውጭ በደንብ ሰክሰስፉል የሆነና ወርክ ላይፍ ባላንሱን አስጠብቆ ከሚሄዱ ሰዎች መካከል ነው። ላይክ ብዙዎቻችን የምንቀናበትን አይነት ላይፍ የምንቀናበትን ሲባል ልክ እንደ ፎሬክስ ትሬደሮች እንደተለመዱት ይሄ ፋንሲ የሆኑ ነገሮችን ማሳየት ሳይሆን በቃ ባላንስ ያለው ደስ የሚል ኑሮን የሚኖር አይነት ሰው ነው እና እኔ ፐርሰናሊ አድማየር ከማያረጋቸው ክሬተሮች መካከል አሊ አብዳል ይገኝበታል። ከዛም ውጭ በጣም ሰዎችን ጠቅሟል ብዬ የማስበው ይህ ፊል ጉድ ፕሮዳክቲቪቲ የተሰኘው መጽሐፉ ነው እና ስለዚህ ዛሬ ይህ መጽሐፍ ምንድን የያዘው የሚለውን በደንብ እያንዳንዱ ነገር ብሬክዳውን እያደረግን እንመለከታለን። ሞስት ፕሮባብሊ ይሄኛው ቪዲዮ ረዘም ያለ ቪዲዮ ስለሚሆን ያላችሁበት ቦታ ላይ ረጋ ብላችሁ ወይ ደግሞ ቪዲዮ ዳውንሎድ አድርጋችሁ በደንብ ቺል እያደረጋችሁ ሰፊ ጊዜ ወስዳችሁ ትመለከቱት ሪኮመንድ አደርጋችኋለሁ። አብራችሁን ቆዩ። ያንዳንዱን ነገር ከመመልከታችን በፊት የመጀመሪያ የመጽሐፉ ጀነራል አይዲያ ምንድን ነው የሚለውን ነገር ስንነጋገር ይሄ ፊሊንግ ጉድ የምንለው ወይም ደግሞ ጥሩ ስሜት የሚባለው ነገር የተሻለ ስራ እንድንሰራ ወይም ደግሞ የተሻለ ውጤታማ እንድንሆን ያግዘናል የሚል ሀሳብ ነው የሚኖረው። ያ ማለት ምን ማለት ነው? አሁን ብዙዎቻችን የምናስበው ሰክሰስፉል ስንሆን ሃፒ እንሆናለን ወይም ደግሞ ደስተኛ እንሆናለን ብለን እናስባለን። የሆነ ነገር አኮምፕሊሽ ስናደርግ ነው ደስተኛ ምንሆነው ብለን ነው የምናስበው። ያንን ነገር ላይክ ይሞግታል። እንዴት? እንደዛ ሳይሆን መሆን ያለበት ፊሊንግ ጉድ ወይም ደግሞ ላይክ ያንን ነገር ሰክሰስፉል ሆነን ስናገኘው ሳይሆን ስራው ላይ በደንብ ደስተኞች ወይም ደግሞ ሃፒ ወይም ደግሞ ፊሊንግ ጉድ ሲኖረን ወይም በዛ ነገር ደስተኛ ስንሆን ያ ውጤት ወይም ደግሞ ስራው ይመጣል። ተቃራኒውን ነው መጽሐፉ የሚናገረው እና ያ ማለትም እንዴት ነው? ለምንሰራው ጥሩ የሚባል ውጤታማ የሆነ ስራ እንደ ፊውል ነው። ፊሊንግ ጉድ ወይም ደግሞ ጥሩ ስሜት መሰማቱ እንደ ፊውል ነው ብሎ ያነሳል። ለዚህም ደግሞ እንደ ጥሩ ምሳሌ የሚወስደው በህይወታችን በጣም ደስተኛ የሆንበትና ኤክሳይትድ በቃ ስራ ለመስራት የሆነ ነገር ለማድረግ ኤክሳይትድ የሆናችሁበትን ቀን ተመልከቱ ይለናል። የነዛ ቀናት ላይ እንዴት ነበረ የስራ ውጤታማነታችን፣ ኪዩሪዮሲቲያችን፣ ብዙ ነገራችን ጥሩ ይሆናል እና ያንን ኢሞሽን ወይም ደግሞ ያንን ፊሊንግ በየቀኑ ወደ ስራችን የምናመጣ ከሆነ የተሻለ ስራ ወይም የተሻለ ውጤት ማግኘት እንችላለን። ኢንስቴድ ኦፍ ያንን ስራ ሲሳካልን ነው በቃ የሆነ ነርቨስ ሆነን ወይም ደግሞ በጣም ራሳችን ተጭነን ያ ስራ እንዲሳካ ከማድረግ ይልቅ በደንብ ጥሩ ስሜት እየተሰማን ሰርተን ውጤቱ እንዲመጣ ማድረግ አለብን ነው ጀነራል የመጽሐፍ አይዲያው ስንነጋገር ማለት ነው። መጽሐፉ ላይ ከሚያነሳቸው 3 ዋና ዋና ሀሳቦች መካከል የመጀመሪያው ፕሌይ ነው ወይም ደግሞ ጨዋታ ልንለው እንችላለን። እሱም ሀሳቡ እንዴት ነው? ላይፍ ስትረስፉል ነው ማለት ህይወት በስራ አጋጣሚ በብዙ ነገሮች ስትረስፉል የሆነ አጋጣሚዎች እናሳልፋለን እና ፕሌይ ወይም ደግሞ የጨዋታ የምንለው ኮንሴፕት ያንን በጣም ቦሪንግ የሆነና ስትረስፉል የሆነ ነገር ወደ ፈን
ይቀይርልናል የሚል ሀሳብ ነው። የሆነ ቻይልዲሽ ሊመስል ይችላል ለምንሰማው ሰዎች፣ ነገር ግን በጣም ወሳኝና ትልቅ ሚና ያለው ኮንሴፕት ነው ጀነራሊ ሲነግራችሁ ማለት ነው። እሱ ምንድነው የሆነ የህፃናት ተግባር ስሩ ሳይሆን ስራችን ላይ ያንን ነገር እስቲ እንዴት አድርጌ ነው ወደ ፈን መቀየር የሚችለው የሚለውን ነገር ራሳችን ጠይቀን እንዴት ያንን ነገር ኢንኮርፖሬት ማድረግ እንችላለን የሚለውን ነገር ነው የሚነግረን፣ ወይም ደግሞ ፕሌይ የሚለው ኮንሴፕት ማለት ነው። ሶ ፕሌይ የሚለው ኮንሴፕት ውስጥ ራሱን የቻሉ ብዙ አይዲያዎች አሉና ይህንን በምሳሌ እንኳን ስንነጋገር ለምሳሌ ኤግዛም ሲኖርብን ወይም ደግሞ የፈተና ሰሞን ሁለት የተለያዩ ሰዎች አሉ። የመጀመሪያው በጣም ራሱን ፑሽ አድርጎ ወጥሮ በተለያየ ፕሬዠር በደንብ ፈተና ሲደርስ ተጨንቆ የሚያነባ አይነት ሰው አለ። ያ በጣም ሲሪየስ የሆነና በጣም ስትረስፉል ሆኖ የሚያነበው ሰው ነው። በተቃራኒው ደግሞ የፈተና ሰሞን ጥናትን እንደ ጌም የሚቀይሩት ሰዎች አሉ። ለምሳሌ ጥያቄ እያነሱ ራሳቸውን የሚፈትኑ በደንብ ኖት እያያዛቸው የከለርፉል ኖት የሚይዙ ሰዎች ዘና እያሉ ሙዚቃ ከፍተው ባክግራውንድ ሚውዚክ ከፍተው ሊሆን ይችላል፣ ወይም ደግሞ ለራሳቸው እያነበቡ ብቻ ለራሳቸው በሚሰራላቸው መንገድ ፕሌይ አድርገው ያን የኤግዛም ታይም ስትረስፉል መሆኑን ረስተው ወደ ጨዋታ ቀይረው የሚያጠኑ ሰዎች ደግሞ አሉ። ያንን ማለት ነው በምሳሌ ሲያስረዳን አሊ አብዳል እሱን ኮንሴፕት ነው የሚነግረን ፕሌይ በሚለው ሀሳብ ማለት ነው። ፕሌይ በሚለው ስር የሚያነሳልን አንድ ኮንሴፕት አለ። እሱ ምንድነው? ፋይንድ ደ ፈን ወይም ደግሞ ያንን ፈን ፈልጉት የሚል አይነት ሀሳብ ነው ያለው እና በዚህም የሚጠይቀን አንድ ጥያቄ አለ። ዳይሬክትሊ ነው ማነብላችሁ። ዋት ውድ ዲስ ሉክ ላይክ ኢፍ ኢት ወር ፈን፣ ወይም ደግሞ ይሄ ነገር የሆነ ጨዋታ ወይም ፈን ቢሆን ምን ሊመስል ይችል ነበር የሚል ጥያቄ ራሳችን እንድንጠይቅ ይነግረናል። ይህንን እንደውም አስታውሳለሁ ለረጅም ጊዜ የስልኬ ስክሪን ከቨር ነበረ። ዋት ውድ ኢት ሉክ ላይክ ኢፍ ኢት ወር ፈን፣ ወይም ደግሞ ጨዋታ ቢሆን ኖሮ ምን ይመስል ነበረ። ስለዚህ ማንኛውም ቦሪንግ የሆነን ስራ እንዴት አድርገን ነው ወደ ጨዋታ መቀየር የምንችለው? ኤዲቲንግ ሊሆን ይችላል። ለምሳሌ ቦሪንግ እያጠናን ሊሆን ይችላል። የሆነ አሰልቺ የሚባል ስራ እየሰራን እንዴት አድርገን ነው ወደ ፈን መቀየር የምንችለው የሚለውን ሀሳብ ነው የሚያነሳው። ለምሳሌ የምንወደው ክላሲካል የሆነ ማይረብሻን ያንን ስራ ማይረብሻን ግን ክላሲካል ሚውዚክ የምንጠቀም ከሆነ ፈን እያደረግነው ነው። ለራሳችን የሆነ ለየት ያለ ነገር ተጠቅመን የምንሰራ ከሆነ ፈን እያደረግነው ነው። አንዳንድ ጊዜ ወጣ ብለን ካፌ እየሰራን ከሆነ ሌላ ቦታ ላይ ወይም ደግሞ የምንሰራበትን የተለመደ የስራ ቦታ ቀይረን ከሆነ ያ ፈን እያደረግን ነው። ስለዚህ ምን ይመስላል ይሄ ስራ ወይም ቦሪንግ የሆነው ነገር ወደ ፈን ስንቀይረው ምን ይመስላል? አሁን ለምሳሌ ጂም መሄድና ስራ መስራት ራሱን የቻለ የሆነ ከባድ ስራ እኮ ነው። ግን ዩዥሊ ወደ ምን ቀይረው ነው የምንሰራው? ፈን እናደርገዋለን። ከሙዚቃ ጋር ነው የምንሰራው፣ ከጓደኞቻችን ጋር ነው የምንሰራው፣ ወይ አብሮን የሚያሰራን ትሬነር ጋር የሆነ ደስ የሚል ኮንቨርሴሽን አብሮት አለ። ስለዚህ ያንን ነገር የሆነ እንደ ስራ እንመለከተው፣ ዩዥሊ እንደ ፈን ነው የምናየው፣ ወይም ደግሞ ጥሩ እንደሆነ ስራ ነው የምንመለከተው። ሴም ቲንግ የትኛውም ስራ ላይ ማምጣት እንችላለን የሚል ኮንሴፕት ነው ያለው። ፕሌይ የሚለው ኮንሴፕት ይህ ሁሉ እንዳለ በቃ ዋናው ጀነራል መልክቱ ብዬ የማስበው ኢንጆይ ዘ ፕሮሰስ ኖት ዘ አውትካም ነው። በቃ ፕሮሰሱን ነው እንጂ ኢንጆይ ማድረግ ያለብን አውትካሙን አይደለም። ይሄ ሰክሰስፉል ስንሆን ደስተኛ እንሆናለን የሚለው ነገር ትተን ፕሮሰሱ ላይ ደስተኛ እንሆን የሚለውን ትልቅ መልእክት እንደያዘ ነው እኔ የምረዳው። ከዛ በመቀጠል ደግሞ ፓወር ኤንድ ኮንፊደንስ በሚል ያካተተው ፓርት ላይ ስንመጣ ደግሞ እኛ ማድረግ እንደምንችል ወይም ደግሞ ዳይሬክትሊ መጽሐፉን ሳነብላችሁ ቢሊቪንግ ዩ ካን changes how you can perform። ያ ማለት ምን ማለት ነው? እኛ ማድረግ እንችላለን የሚለውን ነገር ማሰባችን ወይም ማመናችን ፐርፎርማንሳችን ላይ በጣም ትልቅ የሆነ ሚና አለው ነው የሚለው። ወይም ደግሞ ዳይሬክትሊ አሊ የሚጠቀመው ሀሳብ ምንድነው? the confidence switch ይለዋል። ከቀድሙ ጋር ተመሳሳይ ወይም ተቀራራቢ የሆነ ጥያቄ ያነሳልናል። what would it look like if I were confident፣ ወይም ደግሞ በዚህ ነገር ላይ ኮንፊደንት በሆን ኖሮ ምን ይመስል ነበር? ተመሳሳይ ኮንሴፕት ሌላ መጽሐፍ ላይ እንደዚህ አይነት ነገር አለ። ምንድነው? ባትፈሩ ምን ታደርጉ ነበር የሚል አይነት ኮንሴፕት ተቀራራቢ ይመስለኛል ከሱ ጋር። እዚህ ነገር ላይ ኮንፊደንት በሆን ኖሮ ምን አደርግ ነበረ? ለምሳሌ በጣም በቀላል ምሳሌ ብዙ ሰው ካሜራ ፊት ቁጭ ብሎ ማውራትን ወይም ደግሞ ኮንቴንት መጀመርን ይፈራል አይደለ? ባንፈራ ኖሮ ምን እናደርግ ነበረ? ባንፈራ ኖሮ ካሜራ ፊት ላይ ቁጭ ብለን ስታርት በተኗን አስጀምረን ሪከርድ እናደርጋለን። ባንፈራ ኖሮ ሰዎች ምን ይሉኛል ብለን ባንፈራ ኖሮ በቃ ይመጣ ይምጣ ብለን ፐብሊሽ የምትለዋን በተን ነክተን ፖስት እናደርጋለን። ባንፈራ ማለት ባልፈራ ይህን ነገር ላይ ምን አደርግ ነበር? ወይም ደግሞ እዚህ ነገር ላይ ኮንፊደንት ብሆን ምንድን ነው ላደርግ የምችለው? ይችን ጥያቄ ራሳችንን መጠየቅ እንችላለን። ቅድም እንድነበረ ይሄ ነገር ፈን ቢሆን ምን ይመስል ነበረ ነው። ፈን የሚያደርጉትን ነገሮች እንፈልጋለን። ሴም ቲንግ እዚህ ነገር ላይ ኮንፊደንት ብሆን ኖሮ ምን አደርግ ነበር? ይሄ በጣም ሌላኛው ራሳችንን መጠየቅ ያለብን መሰረታዊ የሆነ ጥያቄ ነው። ከዚሁ ከኮንፊደንስ ሳንወጣ ሌላኛው ኮንሴፕት ደግሞ ፕሮስቴጅ ኢፌክት ይላል። ፕሮስቴጅ የሚለውን በትክክል ፕሮናውንስ እንዳረኩት አምናስሹር፣ ግን ፕሮስቴጅ ኢፌክት የሚል ኮንሴፕት ነው። እሱም ምንድነው? አንድን ነገር ላይ ጎበዝ ወይም ደግሞ ኮንፊደንስ መሆን ካሰብን እዛ ነገር ላይ
ኤክስፐርት ባንሆንም እናስተምር የሚል አይነት ሀሳብ ነው ያለው። ይሄ በጣም የሚገዛኝ ሀሳብ ነው። እኔም ፐርሰናሊ ሲጀምር በተለይ ኮንቴንት ሲጀምር ብዙ ስራዎችን ሲጀምር ከተጠቀምኩባቸው መንገዶች መካከል ዋነኛው ነው። አሁን አብዛኛው ሰው በሚባል ደረጃ የሆነ ነገር ማስተማር ሲያስብ ወይም መስራት ሲያስብ እዛ ነገር ላይ ጉሩ እስከሚባል በቃ በዚህ ነገር ኤክስፐርት ነው እስኪባል ይጠብቃል። ግን እንደዛ አይደለም። በዛ ነገር ላይ ኤክስፐርት እስከምንሆን ከመጠበቅ ይልቅ ወይም ኤክስፐርት ባንሆንም ሰዎችን ማስተማር እንጀምር የሚል ሀሳብ ነው ያለው። ያ ሲባል እንዴት ነው? ለምሳሌ ከተማሪዎች ጋር ስንሄድ ዝም ብሎ ከሚያነብ ተማሪ ይልቅ ሌሎች ተማሪዎችን የሚያስጠና ተማሪ ሞር ጎበዝ ይሆናል፣ ወይም ደግሞ በዛ ነገር ላይ የተሻለ እውቀት ያገኛል። ሴም ቲንግ እኛም በቃ ኤክስፐርት መሆን ሳንጠብቅ ይሄ ምንድን ነው ላይክ ሌሎችን የሚረዳ ሰው ነው ወይም ደግሞ የሚያግዝ ሰው ነው እንጂ መሆን ያለብን ጉሩ መሆን የለብንም። እዛ ነገር ላይ ከለሱ የሚባል አይነት ሰው እስክንሆን መጠበቅ የለብንም የሚል ኮንሴፕት ነው። ይሄ በተለይ ለብዙዎቻችን ትልቅ ትምህርት ይሆናል ብዬ ተስፋ አደርጋለሁ። ሌላኛው እዚሁ ላይ አያይዘን የምናነሳው ሀሳብ ደግሞ ኦነርሺፕ መውሰድ አለብን ብሎ ያነሳል። እሱ ምንድን ነው? አሁን ብዙ ጊዜ ስራ ስንሰራ ሊሆን ይችላል ወይም ደግሞ የሆነ ነገር ስናደርግ ኦነርሺፕ መውሰድ አለብን ብሎ ያስባል። ያ ምንድን ነው? አውትካሙን ኮንትሮል ባናደርግ እንኳን ፕሮሰሱን ኮንትሮል ማድረግ እንችላለን የሚል ኮንሴፕት አለው። እሱም እንዴት ነው? የሆነ ስራ ውጤቱን በቃ ላንቆጣጠረው እንችላለን፣ ግን እንዴት ነው ያ ስራ የሚሰራው የሚለውን መቆጣጠር እንችላለን የሚል ሀሳብ አለው። ይሄ አሁን ሞር ስናብራራው ወይም ደግሞ ሞር ሪሌቴብል በሆነ መንገድ ስንነጋገር አንዳንድ ጊዜ የምንሰራውን ስራ እኛ መምረጥ ማንችልበት አይነት ሲቹዌሽን ላይ ራሳችን እናገኘዋለን። ማንፈልገው ስራ ላይ ተሰማርተን ልናገኘው እንችላለን። ያንን ብሌም ከማድረጋችን ይልቅ ኦነርሺፑን ወይም ሬስፖንሲቢሊቲውን ወስደን ነገር ግን ስራው እንዴት መስራት እንዳለብን ፕሮሰሱን ግን ማሻሻል እንችላለን የሚል ሀሳብ አለ። አሁን ብዙ ጊዜ ብዙዎቻችን የሆነ ማንፈልገው ስራ ውስጥ ገብተን ሊሆን ይችላል እና እሱም ብሌም ስናደርግ እንገኛለን ወይም ደስተኛ እንሆንም በምንሰራው ስራ ቤዚክሊ። እንደዛ ማድረግ ሳይሆን ያለብን ያንን ነገር ሬስፖንሲቢሊቲ ወስደን ግን ስራው እንዴት ይሰራል የሚለውን ማሻሻል እንችላለን የሚል ሀሳብ ነው የሚያነሳው። እሱም እንዴት ነው? ለምሳሌ አሁን ተመሳሳይ ስራ ላይ ተመደበው ሰማዋን የተሻለ ኮኔክሽን በቃ ደስተኛ ሆኖ ነው ስራው የሚሰራው በሆነ በለየት ባለ መንገድ ክሬቲቭ ሲሆን ትመለከቱታላችሁ፣ ኤክስትራ ኢፈርት ሲያሳድር፣ ከዛ የሆነ ሰዓት ሳታስቡት የሆነ የተሻለ ፓዝ ፈጥሮ ወይም ደግሞ የተሻለ ስራ ላይ ራሱን ሲያገኙ ትመለከታላችሁ። በተቃራኒው ደግሞ ብዙ ሰው የሚያደርገው ምንድነው? በቃ ማልወደው ስራ ላይ ያለሁት ዴሊ የሚጠበቅበትን ታስክ ያደርጋል፣ ይወጣል ይገባል አይነት ሙድ ውስጥ እንመለከታለን። አውትካሙን መቆጣጠር ባንችል መስራት የምንፈልገውን ስራ መስራት ባንችል እንኳን አትሊስት ፕሮሰሱ መቆጣጠር እንችላለን ወይም ደግሞ ፕሮሰሱ በእኛ ኮንትሮል ስር ነው ያለው የሚል ሀሳብ ነው እና ቴክ ደ ኦነርሺፕ የሚል ሀሳብ ይሞግታል ማለት ነው። ሌላኛው በዚህ መጽሐፍ የሚያነሳው መሰረታዊ የሚባል ኮንሴፕት ደግሞ ሰዎችና ይሄ ሪሌሽናል ኢነርጂ ወይም ደግሞ በዙሪያችን ያሉ ሰዎች ጋር ያለን ሪሌሽንሺፕ የሚፈጥረው ኢነርጂን ያነሳል። እሱም እንዴት ነው? አንዳንድ ሰዎች ስንመለከት በተፈጥሮ ወይም እንዲሁ ጀነራሊዝም ብለን ስንመለከታቸው ሞቲቬትድ እንዳንሆን ወይ ኢነርጂያችን ድሬን የሚያደርጉ ሰዎች አሉ። በተቃራኒው ደግሞ ከነሱ ሰዎች ጋር ስንሰራ በዙሪያችን በመገኘታቸው ብቻ ደግሞ በደንብ ፑሽ የሚያደርጉን ሞቲቬትድ እንድንሆን የተሻለ ስሜት እንዲሰማን የሚያደርጉን ሰዎች አሉ። ስለዚህ በዙሪያችን የሚኖረን ሪሌሽንሺፕ ወይም ደግሞ በዙሪያችን ያሉ ሰዎችን በትክክል መምረጥ አለብን የሚል ኮንሴፕት ነው የሚያነሳልን። ለዚህም ደግሞ እንደ ምሳሌ የሚያነሳልን ምንድነው? ለምሳሌ በጣም የምትወዱትና ማስተውላችሁት የምታውቁ ከሆነ ልክ እንደነዛ አይነት አምቢሽየስ የሆኑ ሰዎች ጋር አብረን ስንሰራ ሁልጊዜ የሆነ ሞቲቬትድ እንሆናለን። ሁልጊዜ የሆነ ያክል ወደኋላ እንደቀረን በደንብ እየሰራ እንዳልሆነ አይነት ስሜት እንዲሰማን ነው የሚያደርጉን። ያ ደግሞ ሞር ፕሮዳክቲቭ እንድንሆንና የተሻለ እንድንሰራ ያደርገናል። ስለዚህ ሪሌሽናል ኢነርጂ የሚባለው ኮንሴፕት በጣም መሰረታዊ ነው። እዚሁ ላይ እያይዞ የሚያነሳው አንድ ኮንሴፕት ደግሞ ቦዲ ዳብሊንግ ይላል። እሱም ምንድነው? በጣም ሲምፕል እና ጀነራል የሆነ ሀሳብ ነው። እሱም ምንድነው? በዙሪያችን ሰሟን የሆነ ሰው አስቀምጠን መስራታችን ሞር ፎከስድ እንድንሆንና የተሻለ ስራን እንድንሰራ ያግዘናል የሚል ጀነራል የሆነ ሀሳብ ነው ያለው። ይህንን እኔም ፐርሰናል ይጋራለሁ። ግን ምናልባት አንዳንዶቻችሁ ብቻዬን ስሆን ነው ስሰራ ነው ፕሮዳክቲቭ መሆነው ዲስትራክሽን ነው ምናምን ልትሉ ትችላላችሁ። አምናሹር የእናንተን አይዲያ አላቅም። እኔ ፐርሰናሊ ግን ለዛም ነው ከቤት ሆኖ መስራት ምናምን ፕሪፈር አላደርግም። ኮወርኪንግ ስፔሶችን እመርጣለሁ ዩዥሊ ስራ ሰራም እና ከሰዎች ጋር አብሬ መስራቴ ፎከስድ እንደሆን ያግዘኛል። እሱም መጽሐፉ ላይ የሚናገረው ሀሳብ ያንን ነው። ከሰዎች ጋር ሆነን ሞር መስራታቸው ወይም ደግሞ ዳብሊንግ ቦዲ ብሎ የሚጠራው በዙሪያችን የሆነ ስራ አብረን የምንሰራው አንድ ሰው ቢኖር አሪፍ ነው። በመጨረሻ ደግሞ ብዙዎቻችን ፕሮዳክቲቪቲ ነው ብለን የምናስበው ግን ትክክል ያልሆነ አንድ ሀሳብ መጽሐፉ ያነሳልና እሱን በማነው ሲሪየስነስ ወይም ደግሞ ምን ቢላል መጽሐፉ ዳይሬክትሊ ስነግራችሁ ሲሪየስነስ ኢዝ ኖት ዘ ሴም አስ ሲንሲሪቲ ወይም በአማርኛው ሲንሲሪቲ እንዴ ነው ሆነስት መሆን ይሄ ቅንነት ብለን የምናነሳው ሀሳብ ማለት ነው። እና መጽሐፉ ምንድነው የሚለው? ዶንት ቢ ሲሪየስ
ቢ ሲንሲየር። ያ ማለት እንዴት ነው? ብዙ ጊዜ ፕሮዳክቲቭ ናቸው ብለን የምናስባቸው ሰዎች፣ በቃ ጥሩ ስራ እየሰሩ ነው ብለን የምናስባቸው ሰዎች ይሄ ኮስተር ያሉ የአለቃነት ቢሄቪየር ያላቸውን አይነት ሰዎች፣ ዝም የሚሉ ሰዎችን ፕሮዳክቲቭ እንደሆኑ በቃ እገሌ ኮስታራ ነው፣ እገሌ በቃ ስራ ላይ በጣም አሪፍ ነው ብለን እናስባለን፣ እናወራለን እንደዛ እያለን። ግን መጽሐፉ ይህንን ሀሳብ ይሞግታል። እንደ ሰዎች ፕሮዳክቲቭ ለመሆን በቃ ጥሩ የስራ ኢንቫይሮንመንትን ለመፍጠር ዶንት ቢ ሲሪየስ ቢ ሲንሲየር ነው የሚለው። ይህ ሲባል የሆነ በማይሆኑበት ቦታ ሁሉ ቀልዱ ወይ ደግሞ ዝም ብላችሁ መሳቅ አለባችሁ ምናምን ማለት አይደለም። ጄኒንሊ እንደዛ አይደለም። ሀሳቡ በትክክል ከተረዳ ነው ማለት ነው። ይሄ ሲሪየስ መሆንና ችክ ያለ አይነት ፐርሰናሊቲ ከሚኖረን ይልቅ ቅን መሆን፣ ለምሳሌ ለሰዎች ቅን ምላሽ መስጠት፣ ከሰዎች ጋር አብረን ለመስራት ቅን መሆን፣ ሰዎችን ለመርዳት ቅን መሆን፣ ያንን ሀሳብ ነው የሚያነሳልን። አሁን ይሄ ሰምሃው በፕሮዳክቲቪቲ ትራፕ ብሎ ያነሳው ሀሳብ ወይም ደግሞ የሲሪየስ መሆናችን ኮስታራ መሆናችን ብዙዎቻችን አሮጋንት ያደርገናል። እንደው አሮጋንት መሆናችን ብዙ ስራ ላይ ጥሩ ነው ብዬ አላስብም። ያው ሲሪየስ መሆን ያለብን ጉዳዮች ላይ ዲሲሽን ላይ ምናምን ሲሪየስ እንሆናለን። ግን ሞስት ኦፍ ታይም ሲንሲየር ብንሆን ቅን ብንሆን ከሰዎች ጋር ለመስራት ሞር ፕሮዳክቲቭ ለመሆን ያግዘናል። ይሄ እኔም ፐርሰናሊ በጣም የሚገዛኝ ሀሳብ ነው። የእናንተንም ሀሳብ ብሰማ ደስ ይለኛል። እስቲ እንደ አጠቃላይ መጽሐፉ ከሚያነሳቸው ዋና ዋና የሚባሉት ኮንሴፕቶች መካከል እነዚህ ናቸው። እስቲ በተለይ ሲንሲየሪቲ ላይ ያላቸውን ሀሳብ አስተያየት ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ዳል ፊል ጉድ ፕሮዳክቲቪቲ መጽሐፍ ያገኟቸው በቃ ዋና ዋና ምላቸውን ነገሮች ነው የነገርኳችሁ። መጽሐፉ በጣም ወሳኝ የሚባሉ ብዙ ኮንሴፕቶችና ትምህርቶችን የያዘ መጽሐፍ ነው። ሞር ብታነቡት በጣም ሪኮመንድ አደርጋቸዋለሁ። ምክንያቱም እኔ በጣም ፕሮዳክቲቪቲ ነው ብዬ ማስባቸው በጣም ብዙ ልክ ያልሆኑ ነገሮች ከባድ የሚባል ዲፕሬሽን ውስጥ ከባድ የሚባል በርናውት ሲያደርጉኝ ቆይተው ነበር እና ይህን መጽሐፍ ካነበብኩ በኋላ በጣም ብዙ አመለካከቴ ተቀይሯል። ወርክ ላይፍ ባላንስ የሚባለው ኮንሴፕት በትክክል መሬት ላይ እያወረድ ጥሩ የሚባል የተሻለ የሚባል ነገር ስራ ላይ መዋል ችያለሁ እና በጣም ከምታስቡት በላይ ይጠቅማቸዋል። እኔ ፐርሰናል የተጠቀምኩበት ነገር ስለሆነ ነው። እንድታነቡት በደንብ ሪኮመንድ አደርጋቸዋለሁ። ይህን መጽሐፍ ማንበብ የምትፈልጉ ሰዎች ፒዲኤፉን የቴሌግራም ኮሚኒቲያችን ላይ አስቀምጥላቸዋለሁ። ከዛ በተጨማሪ ደግሞ ሳማራይዝ አድርጋችሁ ማለፍ ለምትፈልጉ ሰዎች እኔ ኖሽን ላይ ያነበብኩበትን ኖት ያስኩበት ዶክመንት አለ። እሱንም ከመጽሐፉ ጋር አብሬ ቴሌግራም ቻናላችን ላይ እለቅላቸዋለሁ። ሊንኩን ከታች ዲስክሪፕሽን ላይ ወይም ደግሞ ኮሜንት ሴክሽን ላይ ፒን አደርግላችኋለሁ። ከዛ ማግኘት ትችላላችሁ። ይጠቅመዋል ብላችሁ ለምታስቡት ጓደኛችሁ ሼር አድርጉለት። በቀጣይ ቪዲዮ እስከምንገናኝ ቻው።